ኦነግ ሸኔ ወይም ሽፍታው አማራ ብቻ ገደለ የሚለው አደገኛ ነገር ነው። የኦነግ ሸኔ ከአማራ በላይ ያዋረደው ኦሮሞን ነው። ከነነፍሱ አቃጥሏል። 15 ምሽግ ውስጥ ጥሏል። በምዕራብ ወለጋ 3 ወር 4 ወር ስንዋጋ ከነሱ ጋር በነበረው ውጊያ ስልክ አልነበረም። በሰሜን ጎንደር ዞን ከባድ ውጊያ ተካሂዷል። የአንድ አድማ በታኝ አዛዥ ከነ ሬዲዮ መገናኛው በፋኖች እንደተማረከ ተሰምቷል። የአድማ በታኝ አዛዡ ለፋኖ ኃይሎች ጥቃት መቋቋም እንደተሳነባቸውና ሰራዊታቸው እንደተደመሰሰ ገልጿል። ከባድ መሳሪያ ቢኖረንም የፋኖ ጸረ ማጥቃት መቋቋም አልቻልንም ብለዋል። የደረሰው ጉዳት ቀላል አልነበረም። በርካታ ወታደሮች ሞተዋል። የጦር መሳሪያቸው ተማርኳል። በተለይም ሸማላ ቆቦ አካባቢ የነበሩት የአድማ በታኝ አባላት ሙሉ በሙሉ መደምሰሳቸውን ምንጮች ጠቁመዋል። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምናላችሁ እንደምናመሻችሁ። ከአንከር ሚዲያ ዝግጅት ክፍል አክብሮት ሰላምታችን እናቀርባለን። በተለያዩ ርዕሰ ጉዳዮች ላይ በማተኮር ወደ እናንተ የምናደርሰውን የአንከር መረጃ ክፍለ ጊዜ ይዘን ቀርበናል። እንድትከታተሉን ግብዣችን ነው። መሳይ መኮንንና ገለታው ዘለቀ በጋራ አብሮነታችሁን እንጠይቃለን። መልካም ጊዜ። ህወሓት በተደጋጋሚ በወልቃይት ጉዳይ መግለጫ እያወጣ ነው። ህወሓት ሲባል እንግዲህ በደብረ ጽዮን የሚመራው ህወሓት ብለን በደንብ ማስተካከል ነው ያለብን። ምክንያቱም አሁንም የነጌታቸው ቡድን አለሁ እያለ ነው። 2 ጊዜ መግለጫ አውጥቷል። አሁን በሁለተኛው ያወጣው መግለጫ መነሻ አድርገው የወልቃይት ሰቲት ሁመራ ዞን ባለስልጣናት ምላሽ ሰጥተዋል። በምላሻቸውም ህወሓትን ክፉኛ ተችቷል። ህወሓት ሞራል የሌለው እንደሆነ፣ ለህግ ተገዢ እንዳልሆነ፣ ራሱ ላወጣቸው ህጎች ሁሉ የማያከብር እንደሆነ በመግለጽ ተቃውሞ ወይም ደግሞ ጥያቄውን ውድቅ አድርገዋል። ከዚህ በኋላ ወደ ኋላ የምንመለስበት የለም የሚል ነው። ገለታው እንዴት አየው? ባለፈውም አንስተናል። ይሄ ነገር መጨረሻ ላይ የሚጠቅመው የማዕከላዊ መንግስቱን ነው። መጨረሻ ላይ የሁለቱ ወገኖች ፍጥጫ አብይ አህመድን በስልጣን የተወሰነ ጊዜ እንዲቆይ የማድረግ እንጂ በሁለቱም ወገኖች በኩል ወደ ግጭት ቢገቡ ወደ ጦርነት ቢገቡ ማንም ማትራፊ አይኖርም። ስለዚህ እዚህ ነገር ላይ ሁለቱም ሰከን ብለው የአብይን ሴራ ማክሸፍ ይገባቸዋል የሚል በእኛ ብቻ ሳይሆን በተለያዩ ፖለቲካ ተንታኞችም ጉዳዩን በደንብ የሚያውቁ ወገኖችም ይህንን ሐሳብ እያነሱ ነው ያሉትና እስቲ የህወሓትን ተከታታይ መግለጫና የወልቃይት ሰቲት ሁመራ ባለስልጣናትን ምላሽ እንዴት አየው? መጨረሻ ላይ ያልከው ነው መሳይ። ይሄ ነገር የሚጠቅመው መንግስት ነው። ግጭቱ ብቻ ሳይሆን ራሱ ወሬው ራሱ ብዙ ነገር ማዘናጊያ ነው። የትግራይ ህዝብ እኮ መዓት ችግር ነው ያለበት በዚህ ሰዓት መሰለኝ። የአማራ ህዝብ መዓት ችግር ነው ያለበት። ትምህርት፣ ጤና፣ ምግብ፣ የኑሮ ውድነት፣ ትራንስፖርት ችግር፣ የነዳጅ ችግር፣ መዓት ችግር ህዝቡን እየለበለበው ነው። እና አሁን እነሱ ምንድነው የሚያመጡት? ጫር የሚያደርጉት ወልቃይት እና ጠገዴ፣ ራያ ምናምን እነዚህን ነው። እነዚህ ችግሩ የውስጥ ችግሩ ትንሽ ሞቅ ሲል እነዚህን አንጥተው ዳይቨርት ያደርጋሉና እንግዲህ ስንት ጊዜ ነው በዚህ የሚያታልሉን ነው ህዝቡ ማለት ያለበት መሳይ። የተማረከው ሻለቃ በራስ ካሳ የሚባል ሲሆን ሁኔታውን ሲገልጽ ከበላይ አመራሮቻችን የተሳሳተ መረጃ ደርሶ ነበር ሲሉ ተናግሯል። የፋኖ ኃይል አቅም የሌለው እንደሆነ ተናግሮ ነበር፣ ነገር ግን እውነታው ከዚህ የተለየ ነበር ብሏል። አክሎም በውጊያው ላይ ብዙ ወታደሮችን አጣው፣ እኔም እጅና እግሬ ላይ ቆስዬ ተማርኬያለሁ። የፋኖ አባላት ህይወቴን ታድገው የመጀመሪያ እርዳታ አድርገውልኛል ሲል ተናግሯል። በዛሬው ዕለት ሚያዝያ 16 ቀን 2017 ዓ.ም የበረሃው መብረቅ ነበልባሎችም የአማራ ፋኖ በጎጃም ጃዊ መተከል 4ኛ ክፍለ ጦር ታሪክ ሰርቷል። ኤፍሬም ብርጌድ የክፍለ ጦሩ ተወርዋሪ ምድር ድሮን ሻለቃ ነጋሽ ብርጌድ ተብሶ መተከል ጣና በለስ ብርጌድና መብረቁ ብርጌድ በጥምረት የጠላትን ኃይል አከርካሪ በመስመር በርካታ የጠላት ኃይልን አውድሟል። በሰሜን ጎንደር ዞን ከቅርብ ጊዜ ወዲህ ውጥረቱ እየጨመረ መጥቷል። በተለይም የአማራ ፋኖና የመንግስት ታጣቂዎች መካከል ያለው ግንኙነት እጅግ የሻከረ ደረጃ ይደርሷል። ይህ ሁኔታ ለመጋጨትም ምቹ ሁኔታን የፈጠረ ሲሆን በመጨረሻም ከባድ ውጊያ መከሰቱ ተሰምቷል። ውጊያው የተጀመረበት ትክክለኛ ምክንያት እስካሁን ድረስ ሙሉ በሙሉ አልተረጋገጠም። ነገር ግን አንዳንድ ምንጮች እንደሚያመለክቱት ከሆነ የመንግስት ታጣቂዎች በፋኖ አባላት ላይ የወሰዱት እርምጃ ለውጊያው መነሻ ምክንያት እንደሆነ ገልጸዋል። ስንት ጊዜ ነው በዚህ ካርታ ቁማር ሲጫወቱ ቢኖሩት ብሎ የሚነቃ ትውልድ ያስፈልጋል። በመሰረቱ አይ ቲንክ አጠቃላይ ወደ ዝርዝር መምጣት ያለብን ይመስለኛል። የኢትዮጵያ በዚህ የወሰን ጉዳይ ሲነሳ አሁን የወልቃይት ጉዳይ የወሰን ጉዳይ ነው አይደለም? የወሰን ጉዳይ በሀገሪቱ ውስጥ በምድሪቱ ውስጥ ምን ይመስላል ብሎ አጠቃላይ
ወደ ዝርዝር የመጣ ትንታኔ ያስፈልግ ይመስለኛል። ይሄ በተለይ ወጣቱ የሚያታግለው ኃይል ማለት ነው። ኢትዮጵያ ውስጥ የወሰን ጥያቄ የሌለው የለም መሰለኝ። በጣም የሚያስገርም ነገር በየክልሉ ብትሄድ፣ በየወረዳው ብትሄድ ብሔር እንግዲህ በኢትዮጵያ ፖለቲካ ውስጥ ብሔር ነው የመጨረሻው አሃድ ተብሏል። ለሱ በተሰጠው ግዛት ውስጥ ለብሔር በተሰጠው በተከለለለት ግዛት ውስጥ ከጎኑ በሆነች ወይ በወንዝ በለው ወይ በውሃ በለው ወይ በመሬት ጥያቄ የሌለው ብሔር የለም። ሶማሌ ውስጥ ብንሄድ ሶማሌ ክልል ውስጥ ከኦሮሚያ ጋር ግጭት እንዳለ የምናውቀው ነው መሰለኝ። ድሬዳዋ ግጭት መነሻ ናት። ቡርጂ እና ጉጂ እኔ አስተማርኩበት ቦታ ገላና የሚባል ወንዝ አለ፣ በዛ ይጋጫሉ። የሚገርም ነገር አዲስ አበባ የግጭት መነሻ ናት። ድሬዳዋ የግጭት መነሻ ናት። ሞያሌ የግጭት መነሻ ነው። አፋርና ትግራይ ግጭት እና ይሄ ምንድን ነው? ይሄ ትልቁ ስዕል ይሄ ነው መሆን ያለው እና ወልቃይት ብቻ አይደለችም የግጭት ካርታ የመንግስት ካርታ እቺ ብቻ አይደለች። ምድሩ በሙሉ በወሰን የሚታመስበት ምድር ከሆነ እንግዲያውስ የወልቃይት ጉዳይ እንደው ለብቻው የትግራይ ህዝብና የአማራ ህዝብ ብቻ ቁጭ ብሎ የሚፈታውም አይደለም ማለት ነው። የሆነ አገር አቀፍ የሆነ የፌደራል አሬንጅመንት ጥያቄ አለው ማለት ነው። የህገ መንግስት ጥያቄ አለው ማለት ነው። ሪቫይዝመንት። ስለዚህ ወጣቱ ይሄን ነው መጠየቅ ያለበት። እኔ ላንተ ብያ ልጋጭ እንፈታዋለን ተመካክረው። አሁን ይልቅ መሆን ህወሓት እኮ መጠየቅ የነበረበት እኮ የተፈናቀሉ ሰዎች ይመለሱ ዘንድ ነበር። እርምጃ የአካባቢውን ነዋሪዎች ቁጣ ቀስቅሷል። ፋኖም ለመከላከል ወደ ጦርነት ለመግባት ተገዷል። ውጊያው በሰሜን ጎንደር ሲሆን በተለያዩ አካባቢዎች ተካሂዷል። በተለይም ደባርቅና ደባት አካባቢዎች ከፍተኛ የሆነ ግጭት ተስተውሏል። ሁለቱም ወገኖች ከባድ መሳሪያዎችን በመጠቀም ተዋግቷል። ይህም በንጹሃን ዜጎች ላይ ከፍተኛ ጉዳት እንዲደርስም ምክንያት ሆኗል። የአማራ ፋኖ አባላት የመንግስት ታጣቂዎች በጽናት እንደተከላከሉ ምንጮች ገልጸዋል። ፋኖ አባላትም አካባቢውን በደንብ የሚያውቁ በመሆናቸው ለመንግስት ታጣቂዎች ከባድ ፈተና ፈጥረዋል። በተጨማሪም የአካባቢው ነዋሪዎችም ለፋኖ አባላት ድጋፍ በመስጠት የመንግስት ታጣቂዎችን እንቅስቃሴ በመገደብ ትልቅ ሚና እየተጫወቱ ይገኛሉ። በዚህ ውጊያ ወቅትም አንድ የአድማ በታኝ አዛዥ ከነ ሬዲዮ መገናኛው በፋኖች መማረኩ ትልቅ ክስተት ሆኗል። የአድማ በታኝ አዛዡ የመንግስት ታጣቂዎችን በመምራት ከፍተኛ ሚና የነበራቸው ሲሆን መማረካቸው ለመንግስት ታጣቂዎች ትልቅ ሞራላዊ ኪሳራ አስከትሏል። የአድማ በታኝ አዛዥ በፋኖች እንዴት እንደወደቁ በትክክል የታወቀ ነገር የለም። ነገር ግን አንዳንድ ምንጮች እንደሚሉት ከሆነ አዛዡ ከጥቂት ወታደሮቻቸው ጋር ተለይተው በመገኘታቸው በቀላሉ ተማርከዋል ተብሏል። ሌሎች ምንጮች ደግሞ ክህደት እንደተፈጸመባቸው ይገልጻሉ። የተማረኩት አዛዥ ከፋኖ አባላት ጋር በነበራቸው ቆይታ ስለ ውጊያው ሂደትና ስለ ገጠማቸው ተግዳሮቶች ተናግረዋል። ከወደ ፋኖ የተከፈተብንን ጥቃት መቋቋም አልቻልንም፣ ሰራዊቴም ገሚሱ ተደመሰሰ፣ እየተረፈውም ትጥቁን ጥሎ ፈረጠጠ ብሏል። አጃቦቼም ተገደሉ፣ እኔም እጅና እግሬ ተመትቼ ተማረኩ ሲሉ ሀሳባቸውን ሰጥተዋል። የአማራ ፋኖ በበኩሉ የአድማ በታኝ አዛዡን መማረክ ትልቅ ድል እንደሆነ ገልጿል።